ዛሬ በብዛት የማናገኛቸው አይነት በዛሬ ውስጥ የደመቁ የዛኛው ዘመን ትውስታ የዚህ ዘመን እውነት ናቸው። የአነጋገር ዘያቸውና የቋንቋ አጠቃቀማቸው የተናገሩት ጠብ ከማይልባቸው ሰዎች የመጀመሪያ ረድፍ ላይ የሚቀመጡ ፈጣሪ የሰጣቸው ጸጋ ነው። ይሄ በመላ ወይም ደግሞ በሲስተም ወይም በሆነ ነገር የሚገኝ ነገር አይደለም። ለትንሹም ለትልቁም የሚያሳዩት ትህትና ከጨዋታ አዋቂነታቸው ጋር ተደምሮ ብዙዎችን በፍቅር እንዲያሸንፉ አስችሏቸዋል። ማንኛውንም ሰው ቃል የማዳመጥ ችሎታ አላቸው። በተገኙበት መድረክና ባገኙት አጋጣሚ ሁሉ ከማር በሚጣፍጥ አንደበታቸው ስለ ኢትዮጵያዊነት፣ ስለ አንድነት፣ ስለ መልካም ስራ ይናገራሉ። እንፈቃቀር፣ እንቀራረብ፣ እንዋደድ፣ እንረዳዳ፣ የበታችሁ የበራውን ያክብር፣ የበራው ለበታችሁ ይዘን። በዚህም በርካቶች የሃይማኖት፣ የዘር፣ የብሔር፣ የእድሜ ድንበር ሳይገድባቸው አባትነታቸውን ተቀብለዋቸዋል። የሁሉ አባት ናቸው። አብዛኛውን እድሜያቸውን በመምህርነት ለሙስሊሙ ማህበረሰብ መብትና አንድነት መጠናከር በመታገል በተለያዩ ኃላፊነቶች በሀገር ውስጥና ከሀገር ውጭም ሲያገለግሉ ቆይተዋል። የዛሬ አብነታችን በብዙ ውጣ ውረድ ውስጥ አልፈው እዚህ ደረጃ ስለደረሱት የእውነተኛ ርህራሄ፣ ትህትና፣ የበጎ ተግባር፣ የፍቅር፣ የአንድነት ተምሳሌት የሆኑት የ86 ዓመት እድሜ ባለጸጋው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ናቸው። ተፈጥሮ በመልካም ምድራዊ አቀማመጧ ከተሰጣት ስያሜ ጋር በሚመሳሰለው በቀድሞ ተንታ አውራጃ ለጋምቦ ወረዳ ልዩ ስሙ ገነቴ በሚባል አካባቢ ጣሊያን ኢትዮጵያን ከመሮራ 2 ዓመት ቀደም ብሎ በወርሃ ግንቦት 20 1926 ዓመተ ምህረት ከአባታቸው አቶ ድሪስ ዘለቀና ከእናታቸው ወይዘሮ መነንሽፋው ተወለዱ። እንግዲህ ሀገራችን ዘር በየአይነቱ ነው። ከወረኢሉም ወለዳለው፣ ተጎጃምም አለኝ፣ ተወረሞም አለኝ፣ ተማሃራም አለኝ። በአራቱም ዘርፍ ተወላጅ ነኝና ወላጆቼ ባጭሩ ይህን ይመስላሉ ማለት ነው። በግብርና ሙያ የሚተዳደሩት ወላጆቻቸው ካፈሯቸው 7 ልጆች 4ኛ ልጅ ናቸው። ወላጅ አባታቸው ጊዜና ወቅቱን ያገናዘቡ የዘሩት ለፍሬ የሚበቃላቸው ጠንካራ አርሶ አደር ነበሩና ልጃቸውም የእሳቸውን ፈለግ እንዲከተሉ ይገፋፏቸው ነበር። አንድ አጋጣሚ ግን ለዛሬ ደረጃ መድረስ ምክንያት ሆኗቸዋል። በሽታ መጣችና የተባረከች በሽታ ወረርሽኝ እንላለን፣ ተላላፊ በሽታ። አንዲት አክስቱ ሙታ ጀናዛ ተዛ ቤት ሲወጣ በዛ ይታመምና ሞተ ተብሎ አገር ይሰበሰባል። ከዛ በኋላ አላህ አዳነው። እንዴት ያነ ከብት ማገሪበት መጣ። አባቴ ከብት ማገሪበት ሲመጣ አሁን እንግዲህ ቁርአን ልጀምር አልኩት። እስቲ እንደው እንማከራለን ያለኝ። ለሊት አሻጋሪ ነው የመሻይኾቹ ቤተኛና የሸኾቹ መስጊድ አሻጋሪ ነው። አንድ ጓደኛዬ የፊት ይቀራ ነበር። ለሊት በጨረቃ ነው ያልኩት። ለሊት ተማድርበት ታረጋዬ ወርጄ ጎምተሪ ይባላል ቤት ጎን ነው ወጣት የሚተኛው፣ ቤት ውስጥ አይተኛም። ታዛው አልጋ ሰርቶ እዛ ነው የሚያድረው። ታዛ ለሊት በጨረቃ ሄጄ ነው የጀመርኩት። ለውህ የሚባል አለ ተንጨት የተጠረበ ቁርአን የሚጻፍበታል።
ያንን ይዤ ከብት እያገርኩኝ ወደዛ የሚሄዱት ቃልቾች ይጽፉልኛል። ከዛ ደግሞ የሚመለሱት ወይ ማታ ያንን ያቀሩኛል። ከብት እያገርኩ እንዲህ አድርጌ ነው ቁርአን የቀራሁት። ወሸምስ የሚባል ሱረቱ ሸምስ የሚባል ምዕራፍ አለ። እዛ ስደርስ እኔው መጻፍ ጀመርኩኝ። ያሲን የሚባል ምዕራፍ አለ ሱረቱ ያሲን። እዛ ድረስ በእጄ እየጻፍኩ ነው የቀራሁት። በእጄ እየጻፍኩ ነው የቀራሁት። እንዲህ አድርጎ እንግዲህ ቁርአን በ2 ዓመት አካባቢ ነው የቀራሁት። ታዛ በስተፊት በ1 ዓመት ተኩል የሚያኸትሙ አሉ። እኔ ግን ከብት እያገርኩኝ ስለቀራሁት ወደ 2 ዓመት አካባቢ ወስዶብኛል። 15 ጁዝ ባረኩ ጊዜ ጠፍቼ አንድ ሸኽ ዘንድ ሄድኩ ለመቅራት። 15ቱን ጁዝ ደግሞ አወሉን ቀርቼ ተዛ አባቴ ደግሞ ለከስብ ብሎ መጥቶ አመጣኝ። እዚሁ እየከሰብኩኝ ደግሞ ለእርሻ ደረስኩ። የአባታቸውን ፈለግ ተከትለውም በግብርና ሙያ ተሰማርተው ብዙ አገልግለዋል። ነግደው ብዙ አትርፈዋል። ከመደበኛ ስራቸው ጎን ለጎንም ሃይማኖታዊ ትምህርታቸውን መከታተላቸውን ቀጠሉበት። إله الناس من شر الوسواس الخناس በጎን እርሻ አርሳለሁ፣ በጎን ነግዴያለሁ። ነጋዴም ነኝ እኔ። ነግዴያለሁ፣ በበግ ነግዴያለሁ፣ በበርበሬ ነግዴያለሁ፣ በቡን ነግዴያለሁ። የገጠር ንግድ እርሻም አርሳለሁ። ዋና ገበሬ ነኝ እኔ። አባቴ ገበሬ ስለሆነ አንድ ቀን ሰንበሌጥ የሚባል አለ በሀገራችን፣ ይሄ ክዳን። እሱን ስናጭድ የአባቴ ጋራ እጄን ወጋኝ። እጄን የወጋኝ ጊዜ እንዲህ ስነቀላየኝ መጣና ገሰገሰና እሾሁ ጋር እጄን እንዲህ አድርጎ ያዘኝ። ውዱ እያረክ በውዱ እጅህ ለስልሷ ደግሞ እሾህ የወጋህ እንዴት እሾህ ሊወጋህ ቻለ ብሎ እሾሁ ጋር እንዲህ አድርጎ ያዘኝ። ጨርሶ ክስክስ ብሎ ገባ። መርሐባ ብሎ ዝም ብሎ መሰራት ነው። صمد لم يلد ولم يولد ولم يكن له كفوا أحد ፊቅህ ወደ የሚባለው ተላለፍኩኝ። ፊቅህ የሚባል ክፍል አለ። እሱንም ስቀራ ደግሞ እንደዚሁ እየነገድኩ እያረስኩ ማታ መስጊድ አዳር ብቻ እየሄድኩ ነው። ጠዋት ሱብሕ ሰግጄ ለስራ እመጣለሁ። ማታ ከብት አስገብተን እራት በልተን ለአዳር ብቻ መስጊድ እሄዳለሁ። እንዲህ እያደረግኩ ነው የቀራሁት። አሁንም ደግሞ ወረሂበኑ የሚባል አገር ደግሞ ፊቅህ ለመቅራት ሄድኩኝ። የወረሂበኑ ሼህ ሻሃዳድ የሚባል አሉ። እሳቸው ለጌሄዳ የሚባል አገር ሲመጡ አብሬ መጣሁ። አሁንም አንድ ኪታብ ሙቀድማ የሚባል ኪታብ እንደቀራሁኝ አባትህ ደክሟልና ድረስ የሚባል መልእክተኛ መጣ። ኧረ ታሞ አይደለም ለከስብ ነው አልኩኝ። የለም እንግዲህ ታሞ ይሆናል ሂድ እንጂ አሉኝ። በመጣ ማሽላ ወፍ የሚጠብቅለት አጥቶ ለከስብ ነው። እዛ መጣሁኝ፣ መሀር አስገባሁኝ። ያው በዛው ቀረሁ እንግዲህ። ከዛ በኋላ ሙተዓሊሞቹ ይወዱኛል፣ እኸድማቸዋለሁ፣ እንጨት እሰብርላቸዋለሁ፣ ቆሎ ቆላላቸዋለሁ። ማታ ስለመድከም ከድማቸው ለህዲ አይፈልጉም ደረሶቹ። እዛው እንግዲህ ዱዓ አደረጉ። ዋስረናል እንዳትሄድ አሉ። ያው ፊቅህ እስክጨርስ ድረስ እዛው ሀገሬ ላይ ነው የቀራሁት። ከዛ በኋላ ደግሞ ሼኾቹ አለፉ። ሼህ ዩሱፍ አስቀንትርም የሚባሉ ሼህ ዩሱፍ ተሰማ የሚባሉ ተተኩ። እሳቸው ላይ ጨረስኩኝ። ሶላት ሰው እንዴት እንደሚሰግድ፣ ውዱእ እንዴት እንደሚያደርግ፣ ትጥበት እንዴት እንደሚታጠብ፣ እንዴት አድርጎ ጋብቻ እንደሚፈጽም፣ እንዴት አድርጎ ፍች እንደሚፈጽም፣ ንግድ እንዴት አድርጎ እንደሚነግድ የትድድር ማለት ነው። ሙዓመላም አለው ዒባዳም አለው። የዒባዳን ሁኔታ የሚያስተምር ነው። ሁለተኛ ደግሞ የሙዓመላ የንግድን፣ የጋብቻን፣ የፍችን፣ ጎረቤት ጋር የመተዳደርን የምንን የሚያስተምር የሆነ ህግ ነው ፊቅህ ማለት። ሃይማኖታዊ ትምህርታቸውን እየተከታተሉ በነበረበት ሰዓት ወላጅ አባታቸው በሀገሩ ወግና ልማድ መሰረት የውሃ አጣጭ የምትሆናቸውን መርጠው ሚስት አጩላቸው። በሚስት ሳላዝነው አልተመለሰልንም ብለው እሷን አጩልኝ። እሷን አገባሁኝ። በግድ ተይዤ አመት ተቀመጥኩኝ። 1 አመት ተቀመጥኩ። መህሩን አስገብቼ እሷን ቤተሰቦቿ አስቀምጬ ነህው የሚባል ክፍል አለ ደግሞ የሚቀራ
ነህው ማለት ደግሞ ይህን የሐዲስን መቆጣጠሪያ ነው። ሰውየው በሐዲስ እንዳይሳሳት በቁርአን እንዳይሳሳት የቁርአንንና የሐዲስን ተግባራት በትክክሉ እንዲያውቅና እንዲያስተላልፍ መቆጣጠሪያ እውቀት ነው። ወደዛ ትምህርት ሄድኩኝ አስቀምጫት ሲልኩ ፈታው ብዬልካለሁኝ እሷም እንግዲህ አላገባም ብላ ወደ 3 አመት ተቀመጠች። እሷም እኔን ትወዳለች። ከ3 አመት በኋላ አገባች። ቤተሰቦችም በጣም ተናደዱ፣ በጣም ተቆጩ። አባቴም ደግሞ እንደሞትኩ ቆጠረ። ሲጠይቁት የሞተ ሰው አታውቁም ወይ? እሱ ሞቶ የለም ወይ? ትዳሩን አፍርሶ ዱንያውን ጥሎ ጥቅሙን ጥሎ ደረስነት ብሎ ሄደ። ጦም እየዋለ ይሄ እንደሞተ ነው ሞቷል እያለ ሲጠይቁት የሞተ አታውቁም ወይ? እሱ እኮ ሞቷል ነው የሚለው። እዛ ደግሞ 6 አመት ከ6 ወር ተቀመጥኩኝ። ቢስሚላሂ ራህማኒ ራሂም ቁል አዑዙ ቢረቢ ናስ መሊክ ናስ ኢላሂ ናስ ሚን ሸር ወስዋስ። ሃይማኖታዊ የትምህርት ደረጃዎችን በአጭር ጊዜ ያጠናቀቁት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ከራሳቸው ህይወት ይልቅ ለሌሎች ይጨነቁ ነበርና ሁሉም ነገር አልጋ ባልጋ አልሆነላቸውም። ይሄ ሁሉ ሲሆን እህል አልበላም፣ እራትም በልቼ አላውቅም፣ ምሳም በልቼ አላውቅም። ጠዋት ቡን ሲጠጣ ብቻ አንዲት ቆሎ ትንሽ ቀምሳለሁ። እራትና ምሳዬን ለደረሶች ለተማሪዎች ነው የምሰጠው፣ እነሱ ናቸው የሚበሉት። 6 አመት ከ6 ወር ስቀመጥ እራት ምሳ በልቼ አላውቅም። አንጥፌ ደግሞ ተኝቼ አላውቅም። ሌሊትም ጥናት ነው፣ ቀንም ጥናት ነው። ሁለተኛ ደግሞ ፊቅህም ሆነ ነህውም ሆነ ማንም ቦታ ሲቀመጥ በጎን እኔ እየተማርኩኝ በጎን አስተምራለሁ። ያላቸውን እውቀት ለሌሎች በማካፈል በርካታ ጊዜያትን ካስተማሩ በኋላ ለተጨማሪ ሃይማኖታዊ ትምህርት ወደ ደሴ ያቀኑ። ቁል ሁወ አላሁ አሐድ አላሁ ሶመድ ለም የሊድ ወለም ዩውለድ ወለም የኩን። እዚህ መካከል ሸኾቹን ሐዲስ ልሂድና ልቅራ ብዬ ፍቃድ ጠየኳቸው። ሀጂ መሐመድ ሳኒ ሀቢብ የሚባሉ እዚህ ያለፉት ደሴ የነበሩ። የዛ ጊዜ ሐዲስ በሀገራችን አይታወቅም ለብቻው። የዛ ጊዜ ፊቅህ ውስጥ ያለው ተፍሲር ውስጥ ያለው ለብቻው አይታወቅም። እንደው አላህ ቀልቤ ላይ ከጦረው ሐዲስ ልቅራ ሂጄ ስላቸው ገንዘቡን አታገኘው ኪታቡን አትገዛው ሄዲህ በእንዲያው ሰዓት መጨረስ ነው፣ ወቅት መፈጀት ነው። እዚሁ ያለውን የእኛን ብታቀራ በስታስተምር ሸኽነት ብትወጣ ይሻላል ብለው ከለከሉኝ። በኋላ ደግሞ ተፍሲር ተቀራ በኋላ ጠየኳቸው፣ ይሽህር ብለው ለአመት ፈቀዱልኝ። 1 አመት ተሁለቱም ሸኾች ደብዳቤ ይዤ ሀጂ መሐመድ ሳኒ ሀቢብ ዘንድ ደሴ መጣሁኝ። በጥር ወራት መጣሁ። ደሴ በገባሁኝ በልክ በ6 ወር በሐምሌ ሀጂ መሐመድ ሳኒ ሀቢብ እዚህ ተጠሩ። ለቁርአን ትርጉም እዚህ ተጠሩ። እንግዲህ ሌላ ቦታ መሄጃ ችግር ስለሆነ ተነስቼ እሳቸውን ፍለጋ ብዬ እኔ ደግሞ በሳምንታቸው ደብዳቤ ላኩልኝ። እኔ አልተመለስኩምና ሌላ ቦታ ሄደው እውቀቱን ጨርሱ የሚል ደብዳቤ ላኩልኝ። ሌላ ቦታ ሄድን ብዬ እሳቸውን ፍለጋ ብዬ እዚህ መጣሁ። እዚህ መጥቼ በአመቱ ያንን ያሰብኩትን የሐዲስ ኪታብ በአመቱ ጨረስኩኝ። ረሒም ኢና አዕጠይናከ አልከውሰር። ከደሴ ወደ አዲስ አበባ የመጡት ተቀዳሚ ሙፍቲ ሀጂ በወቅቱ በአዲስ አበባ ሃይማኖታዊ አስተምህሮ የተጠናከረ አልነበረምና አስተምህሮታቸውን በመጀመር በአጭር ጊዜ ውስጥ ተቀባይነትን ከማግኘት ባለፈም በርካታ የሃይማኖትን ተከታዮች ለማፍራት ቻሉ። فذلك الذي يدع اليتيم ولا يحض على طعام በዚህ በአዲስ አበባ የሚያቀራም የለ፣ ሰበካም የሚያካሄድ የለ፣ ደዕዋ የሚባል ምንም የዛ ጊዜ ዑለማ የለ። አንዋር መስጂድ ውስጥ እሱን አቀራለሁ ብዬ የተቀመጥኩ ጊዜ እንግዲህ ህዝቡ ግልብጥ ብሎ ገባ። የሚያቀራ የለም። ህዝቡ ያዘኝ። እዚህ ሰፈር በኒ መስጂድ ደግሞ እንደ አረብ ነበሩ አህመድ ሐሚድ የምንላቸው። እሳቸው ደግሞ ይህን ሰው ርዚቁን እዚህ አድርገው እያሉ ኢሻ ሰግደው ሲያበቁ እባክህ ስትሄድ ይዘህ አቅራልን አሉ። ሳቀራ አላህ የኔንም ርዚቅ እዚሁ አድርጎ ቀረ። የሀጂ መሐመድ ሳኒንም ርዚቅ እዚሁ አድርጎ ቀረ። እሳቸውም እዚሁ አለፉ።
እኔም እዝዋለሁኝ። ግን ዒልሙ እውቀቱ ተስፋፋ። አልሐምዱሊላህ ረብል ዓለሚን። በአዲስ አበባ ውስጥ ዲዕዋም የለ ነበር፣ ዒልምም የለ ነበር። ዛሬ በየመስጂዱ ይጎርፋል። አዲስ አበባ 6 ዓመት ከቆዩ በኋላ በድጋሚ ወደ ትውልድ ሀገራቸው እንዲመለሱ ወዳጅ ዘመዶቻቸው ቢገልጹላቸውም እሳቸው ግን አዲስ ትዳር መስርተው በአዲስ አበባ ህይወትን ቀጠሉ። እዚህ 6 ዓመት እንዲያቀረሁኝ አገሬ ለመውሰድ ጓደኞች ፈለጉ። እኔ ደግሞ ከሷ በኋላ አላገባም ነው ሐሳቤ፣ አልወልድም ነው ሐሳቤ። እንደዚህ ተሞት በኋላ ላለን የወጣሁት ብዬ ብዙ ንብረት የአገር ቤት ብዙ ሀብት ነበረኝ፣ ብዙ ንብረት ነበረኝ። በጃንሆይ በ60 ሺህ ብር ድረስ የገዛሁት መሬት ነበረኝ። አባሬት የመሬት አለ፣ የእናቴ መሬት አለ። ንብረቴን ሁላ ዝም ብዬ እዛ ጥዬ ነው ስመጣ ዝም ብዬ የተቀመጥኩት። ከዚህ በኋላ አላገባም አልወልድም ነበር ሐሳቤ። አንድም ጓደኛ ያለ ሀገራችን እሱ አንዲት የሸህ ልጅ ለምኖ ደብዳቤ ላከልኝ። እንደዚህ ያለች ልጅ ለምኛለሁ ለአንተ ሚስት ብሎ። አንተ ትሆናለች ታልክ ምን ችግር አለ? መርሐባ ብዬ ተቀበልኩት። ይቻውን የልጆችን እናት የእሱ ፍላጎት እኔን እዛ ለመውሰድ ነው። በዛ ጊዜ ደረስነት የጥሩ ነው፣ አመለካከት የጥሩ ነው። ሌላው ቀርቶ ሰው ሶላት ጀናዛ ሰው ሙቶ እኔ ተቆምኩበት አላህ ይቀጠዋል እንኳ አይልም ነበር ህዝቡ። በጣም ጥሩ አኽላቅና ጥሩ አቋም ነበር ያለኝ። የከተማ እያጎደለን ነው እንጂ በዛ ምክንያት እኔን ወስድ ያለው ብሎ ነው ይችን ባልተቤቴን የለመነው። እሱ እንዲህ ያለች ልጅ ለምኛለሁ አለኝ። አንተ ታልክ ምን ችግር አለ አልኩኝ። ሂጅ አመጣሁ እሷን። ሂጅ አመጣሁ። ይኸው 10 ወለደች። ከ10 አንዱ ሞቷል፣ 9ኞቹ አሉ። አገር ቤትም አንድ ልጅ አለችኝ። የልጅ ልጅም አይቻለሁ፣ የልጅ ልጅ ልጅ አይቻለሁ። يومئذ عن النعيم بسم الله الرحمن الرحيم القارعة ما القارعة وما እንደ አባት በረንብ እንደ ቤተሰብ አባት እንደሆናቸው ሁሉ ነገር ያደርጋሉ፣ የአባትነት ነገሩ። ከዛ በተጨማሪ ደግሞ እንደ ሃይማኖት መምህር ደግሞ እነሱ ላይ ብዙ ትምህርቶችን ተምሬያለሁ፣ የሃይማኖታዊ ትምህርቶችን። እንደዛም የሃይማኖትም አባቴ ናቸው፣ በትምህርት አስተምሮኛል፣ ሼኽ ናቸው ማለት ነው። እንደዚሁም ደግሞ አጠቃላይ ደግሞ እንደማንኛውም ስታያቸው ደግሞ እንደ ሀገር በሚሰሩት ደግሞ በዛም ደግሞ ትምህርት እየወሰድኩ ሆኖ ከነሱ እና አጠቃላይ የወላጅ አባትም ናቸው፣ የሃይማኖት መምህርም ናቸው፣ የሰላም አባቴም ናቸው። አጠቃላይ ሁሉ ነገር ናቸው እየገለ አስባለሁ። واقعين بمن نسب ظهره الله تعالى من شفاء الجاهلية ورد الزين العراقي وارده في مولد الهاني وروا ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የሙስሊሙ ማህበረሰብ መብት እንዲከበር፣ አንድነት እንዲጠናከር ከምስረታው ጀምሮ መጅሊሱን በተለያዩ ኃላፊነቶች ከ56 ዓመታት በላይ በብዙ ፈተናዎች ውስጥ አልፈው አገልግለዋል። መጅሊስ ውስጥ በተቋቋመ ጊዜ በእነ ሐጂ መሐመድ ሳኒ ጊዜ በአንድ ጊዜ የመጅሊሱ አባል ነበርኩ። እንደዚሁ ደግሞ ለዑለማዎቹም ድርጅት አባል ነኝ። ከዛ በኋላ ደግሞ ለዑለማዎቹ ምክትል ሊቀመንበር ሆኜ ብዙ አገልግያለሁ። ለዑለማው ደግሞ መሪ ፕሬዚዳንት ሆኜ ደግሞ 20 ዓመት በላይ ሰርቻለሁ። 20 ዓመት በላይ ሰርቻለሁ። መሪም ሰብሳቢም ሆኜ እንደዚሁ ክልል 14 መጅሊስ ደግሞ ምክትል ሆኜም አገልግያለሁ። ወደ ተወሰነ ዓመታት ዋና መሪም ሆኜ ደግሞ ወደ 9 ዓመት ደግሞ አገልግያለሁ። መጅሊስ አልአዕላ ውስጥ ደግሞ አገር አቀፉ ውስጥ እንደዚሁ ምክትል የዑለማ ምክትል ፕሬዚዳንት ሆኜ ወደ 20 ዓመት ገዳም አገልግያለሁ። እንደዚሁ ደግሞ የመስጂድና አውቃፍ ዘርፍ ኃላፊ ሆኜ ወደ 4 ዓመት አገልግያለሁ። እንደዚሁ ምክትል ፕሬዚዳንት ሆኜ ደግሞ ወደ 6 ወር አገልግያለሁ። አሁን ደግሞ ይኸው እንግዲህ ዋና ፕሬዚዳንት ሆኜ
በማገልገል ላይ እገኛለሁኝ። እና ሙፍቲ በእውነት አባታችን ናቸው። ብዙ ትምህርት የተማሩና እድሜያቸውን በሙሉ ለምሳሌ 60 ዓመት ሙሉ በመስጊድ ኑር ውስጥ ተፍሲር አልቁርአን ይባላል። በእስልምና የቁርአን ትንታኔ ይባላል። በየአመቱ እየጨረሱ 60 ጊዜ አስተምረዋል። 60 ዓመት ሙሉ ማለት ነው። በዚህ ላይ ደግሞ ጁምዓ ቀን የሚባለው ከሰላት በፊት የሚደረገውን ሙሐደራት ለሰው ልጅ ጠቃሚ የሆነው ምክር ይሰጡ የነበሩ ናቸው። የሚከተሉት የአመራር ዘዴ አንዱን በማቅረብና አንዱን በማግለል አይደለም። እሳቸው ሁሉን በማቀፍ ስለሚሰሩ ነው ሙስሊሞቹንም ወደ አንድነት ኦፍ ኮርስ እዚህም እዛም ሁሉ ጊዜ የተለየ ሀሳብ ያላቸው ሰዎች በሁሉም ሃይማኖቶች ውስጥ አሉ። ዛሬም ቢሆን በሙስሊሙም በኦርቶዶክሱም በእኛም በኢቫንጀሊካል በሁሉ ዘንድ አሉ። ነገር ግን ሙፍቲ ትልቁ ኳሊቲያቸው ቅድም እንዳልኩት የፍቅር ሰው ስለሆኑ አቅፎ ነው የሚይዟቸው። ስለዚህ እሳቸው የሚከተሉት እንትን ፍጹም ሃይማኖታዊ ነው። ፍጹም ሰብአዊነት የተሞላበት ነው። የሰው ጉዳት አይፈልጉም። የስልጣን ጥማት የላቸውም ሙፍቲ። በህይወት ዘመናቸው ሙሉ በተለያዩ የሀገሪቷ ክፍሎች በመዘዋወር ስለ አንድነት፣ ስለ መቻቻል፣ ስለ አብሮነት፣ ስለ ሰላምና ፍቅር ሲያስተምሩ ኖረዋል። ብዙ አገልግሎት ሰጥቻለሁ። ሰላምንና ፈትዋን በተመለከተ ፈትዋ ማለት ፍትህ ማለት ነው። የሙስሊሙ በመካከሉ ሲጣላ ፍትህ መስጠት ማለት ነው። በየክልሉ እየዞርኩኝ ብዙ ፍትሆች ሰጥቻለሁኝ። ሀጂ መሐመድ ሳኒ ካሉበት ወቅት ጀምሬ አሁን እንግዲህ ዋና ፕሬዚዳንት እስከመሆን ድረስ ከሙስሊሙ ማህበረሰብ ጋር ተያይዞ ብዙ ግጭቶች ነበሩ። ይህን ግጭት እሳቸው ለምንድን ነው ሙስሊሙ እስበርስ የሚጣላው እስበርስ የሚቃረረው ለምንድን ነው? አይደለም ለሙስሊሙ ለክርስቲያኑም ያስባሉ በጣም። ስለዚህ የሙስሊሙ ጉዳይ ደግሞ በጣም ሲያሳስባቸው ያው አሁን ያለው አንድነት ተብሎ የተጀመረውን ጉዳይ የጀመሩት እሳቸው ናቸው። ይህን የጀመሩት የት እያሉ ነው? አዲስ አበባ እስልምና ጉዳዮች ላይ የምክር ቤቱ ፕሬዝዳንት ሆነው ነው አንድነቱን የሙስሊሙን አንድነት ብለው ያስጀመሩትና የጀመሩት። አንድነት ለመንግስት፣ አንድነት ለሙስሊም፣ አንድነት ለሀገር ጠቃሚ ነው፣ አንድ እንሁን ብለው ነው የሚናገሩት። በሁሉም ክልል እንዞር ነበር። ስለዚህ እሳቸው ሙስሊም መስጊድ ወደ ተቃጠለበት ሲሄዱ ሙስሊሙን የሚያረጋጋ ቆም ብሎ እንዲያስብ ክርስቲያን ወንድሞቹ እንዳላደረጉበት ይሄንን የተለያየ አጀንዳ ያላቸው ሰዎች እንደሚፈጽሙ በማሳመን ሀገር የማረጋጋት ስራ ይሰሩ ነበር። አብረን ሆነን ወደ ክርስቲያኑ አካባቢ ቤተክርስቲያኑ ተቃጠለበት ሲሄዱ በቃ በማበረታታት አይዟችሁ ይህ የሙስሊሙ አቋም አይደለም እያሉ ሚዛናዊ ናቸው ሙፍቲ እና በዛን ጊዜ በነበረው ሁኔታ የሃይማኖት ጽንፈኝነት ወደ ተለያየ ግጭት ውስጥ እንዳይከተን ሙፍቲ የተጫወቱት ሚና ቀላል አይደለም እና የሁሉ አባት ናቸው። መስጊድ ሲቃጠል የሚሰማቸው ስሜት በዛን ጊዜ እኩል ቤተክርስቲያን ሲቃጠልም ስሜቱ ይሰማቸው። አብረን ብዙ ጊዜ ተሳትፈናል። የአንድነት ጉባኤ ላይ እውነትን ፈላጊ ናቸው። ዓላማቸው ላይ ጽኑ ናቸው እና የማንኛውንም ሰው ቃል የማዳመጥ ችሎታ አላቸው። አዳምጠው የመመለስ ችሎታ አላቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሌላውም ሃይማኖት ተከታይ መጥቶ ሲያናገራቸው የእሳቸውም ተከታይ ሲያናገራቸው በጥሩ አንደበት ነው የሚቀበሉትና በጥሩ አንደበት ነው የሚመልሱለት ነበር። ስለዚህ እነ ሼህ ሐጂ ዑመር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈለግ ተከታይ ስለሆኑ ነው በቀን የእሳቸውን እንትን እየተከተሉ ነው የሚሄዱት እና እየሰፉ ነው የሚሄዱት። ለዚህ ነው እነ ሼህ ሁሉም ሰው የሚወዳቸው ይመስለኛል። በሀገር ውስጥ ሳይገደቡ ድንበር ተሻግረው በመሄድም በተለያዩ የውጭ ሀገራት ጭምር የሙስሊሙ ማህበረሰብ አንድነት ለማጠናከር ሲሰብኩም ቆይተዋል። ሀገር ውጭ ደግሞ ሃይማኖታዊ አገልግሎትና
ለሰላም የውጭ መንግስታቶች እየጠሩኝ የሄድኩባቸው ሀገሮች አሉ። አንደኛ ግብጽ 3 ዓመት ሄጃለሁ። በሁስኒ ሙባረክ ጊዜ ሽልማትም ተሰጥቻለሁኝ። 3 ጊዜ ሄጃለሁ፣ ሽልማትም ተሰጥቻለሁ። እንዲሁ ሳዑዲ ዓለማዊ የዑለማ ስብሰባ ተሳትፌያለሁ። ካናዳ እንደዚሁ ሃይማኖታዊ ስብሰባ ተሳትፌያለሁ። ዱባይ እንደዚሁ 3 ጊዜ ሄጃለሁ። ኩዌት እንደዚሁ በሃይማኖት ጉዳይ ሄጃለሁ። ማሌዚያ በሃይማኖት ጉዳይ ሄጃለሁ። የየመን ንጉስ ጥሪ አድርገውልኝ ሽልማትም ሰጥተውኛል። እንደዚሁ በሃይማኖትና በሰላም ጉዳይ ሄጃለሁ። ሲኒጋል እንደዚሁ ሄጃለሁ። ቱርክ 2 ጊዜ ሄጃለሁ። እንደዚህ ያሉ አገሮች በሰላምና በሃይማኖት ጉዳይ ተጠርቼ ተዘዋውሬ አገልግሎት የሰጠውባቸው አገሮች ናቸው። እንደዚሁ ፈቃድን ተመሻይኮች ደግሞ እኛ ፈቃድ የምንለው ነገር አለ። ፈቃድን በተመለከተ ተናህው ሸኽ ፈቃድ አለኝ፣ ተዳና ፈቃድ አለኝ፣ ተብዙ ተተለያዩ ተተማርኩባቸው ሸኾች ፈቃድ አለኝ። እንደው ሐጅን በተመለከተ 40 ጊዜ ሳዑዲ ሐጅ ሄጃለሁኝ። 40 ጊዜ ሐጅ አድርጌያለሁኝ። እውቀታቸውን ሁሌም ለማካፈል የማይሰስቱት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ለቀጣዩ ትውልድ ያላቸውን እውቀት ለማሸጋገርና ሃይማኖታዊ አስተምህሮውን ለማጠናከር በርካታ መጻሕፍትን ጽፈዋል። አያሌ መጻሕፍትንም ተርጉሞ ለትውልድ አበርክተዋል። እንግዲህ መጽሐፎች ወደ 80 ኪታቦች ደርሻለሁኝ። ወደ 80 ኪታቦች ወደ 9 አረበኛውን ወደ አማርኛ ወደ 9 ተርጉሜያለሁ። ቁርአንን በአማርኛ ፈስሬ አልተጠበቀም አልታተመም እንጂ ተፈስሯል። በእንትን ደግሞ በክር ወደ 260 ክር ደግሞ ቁርአን የተተረጎመ አለ። በቪዲዮ የተቀረጸ ደግሞ እንደዚሁ ሙሉ ቁርአን አለ። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በተለይም ባለፉት 2 ዓመታት በተገኙባቸው መድረኮች ሁሉ በሚያስተላልፉት ፍቅር አዘል መልእክቶች ሃይማኖት ሳይገድባቸው ብዙዎች የእሳቸውን አባትነት እንዲቀበሉም አስችሏቸዋል። በሚጣፍጥ ለዛ በታጀቡ ንግግራቸውና ተግባራቸው ብዙዎችን የደስታ እንባም አስነብተዋል። ከጥላቻ ወጥተው ስለ ፍቅር፣ ስለ አንድነት፣ ስለ መተሳሰብ እንዲያስቡም አስችለዋል። የተናገሩት ጠብ አይልም የሚባሉት እኚህ ሰው ለንግግራቸው ለዛ ሚስጥሩ ምን እንደሆነ ብዙዎች ይጠይቃሉ። ለዚህ ማዘኔ ሰውን በኩልነት ማየቴ ተሞት በኋላ ያለው ነገር መቆሚ ይሄ መሰላል እንጂ እኔ ለህዝቡ የዋልኩለት ነገር የለኝም ተማዘንና ተመንከር በተቀር። ይሄ ደግሞ የ2 ዓመቲቱ ስራ አይደለች፣ የፊቱ ስራ ውጤት ነው። ይሄ ሁላ አገር በቆጠርኩባችሁ አገር በዚህ ሁላ ተዞር በነመዛን ተፈሪ በና አማን ተዞር 2 ሰው ተለያይቶ መጥቻለሁ። አስታርቄ አንዳርቄ አውፍ አባብዬ ነው መጣ ይወላስ ፈጣሪ የሰጣቸው ጸጋኔ ይሄ በመላ ወይም ደግሞ በሲስተም ወይም በሆነ ነገር የሚገኝ ነገር አይደለም። ሰውየው ወደ ሆነ ቦታ ሲወጣ ልወደድ ብሎ አይደለም። አንዳንዱ ወደድበታለሁ ብሎ ይወጣል፣ ላይ ወደድ ይችላል። 2 3 4 ሰው ሊደግፈው ይችላል። እሳቸው ግን እንዲህ ያለ ነገር አያስቡ። የኢትዮጵያ ሕዝብ ይወደኛል ብሎ አይደለም ይሄንን የሚናገሩት። ንግግራቸውም የኢትዮጵያ ሕዝብ እንዲወደኝ ብሎ አይደለም የሚናገሩት። ለፈጠራቸው ፈጣሪያቸው ነው ስራቸውን የሚሰሩት እንጂ ግን የእሳቸውን ስራ አላህ ከመቀበሉ የተነሳ ሁሉ ማህበረሰብ ዘንዳ እንዲወደዱ አላህ አደረጋቸው ማለት ነው። ይሄ ሁሉ ሰው ዘንዳ ተወዳጅነትም አክብሮትም ላገኙ የቻሉት ዋናው መሰረቱ አላህን ፈሪ ናቸው። አሁን እሳቸው የሚናገሩት ለምንድን ነው? የኢትዮጵያ ህዝብ በሙሉ በፖለቲካው ብትጂ፣ ገዢውም ተቃዋሚም ፓርቲዎች ብትጂ፣ በብሔር ብትጂ፣ ሁሉም ብሔረሰብ፣ በሃይማኖት ብትጂ፣ ሁሉም ሃይማኖት ለምን ይወዳቸዋል ከተባለ ማዕከላዊ ናቸው። ሚዛን ያለው ንግግር ነው የሚናገሩት። አንቺን ለማስደሰት ብለው ያኛውን አይጎዱም።
አንዱን ለመጉዳት ብለው ሌላውን ለማስደሰት ብለው ሌላውን አይጎዱም። ስለዚህ እሳቸው የሚናገሩት ሚዛኑን የጠበቀ ለሁሉ የሚሆን ነገር ስለሆነ ሰው ይወዳቸዋል። እኛ ሰው ምርጫ የለኝ ሙስሊም ክርስቲያን ብዬ አልመርጥም። አገራችንም የለም እንዲህ የዘንዲያ ሙስሊሙም ክርስቲያኑም እኩል ነው። ድሃውም ሀብታሙም እኩል ነው። ባለስልጣኑም ሌላውም እኩል ነው። የዘንዲያ እንዲህ ያለ ነውና እንዲህ ያለ ላርገለት ለብቻ ክብሮት ለሰጠው የሚል ሐሳብ የለኝ። ምን የዘንዲያ እንዲህ ያለኝ ስለዚህ ለሁሉም ምን ያለቅሳለሁ፣ አዝናለሁ። ምናልባት ይሄ ይሆናል እንጂ ያበላሁት የለኝ፣ ያጠጣሁት የለኝ፣ ገንዘብ የሰጠሁት የለኝ፣ የዋልኩለት የለኝ። ሁለተኛ ደግሞ እኔ ስናገርም ደግሞ ይሄ ነገር ተቀባይነት ያገኝ ይሄን ነገር ሰው ይወደደው እያለ አልናገርም። ትክክለኛው ነገር ለህዝብ የሚጠቅመው ለሀገር የሚጠቅመው ለመንግስት የሚጠቅመው ይሄ ነው ብዬ ነው የምናገረው። እንፈቃቀር፣ እንቀራረብ፣ እንዋደድ፣ እንረዳዳ። የበታችሁ የበላውን ያክብር፣ የበላው ለበታችሁ ይዘን። ማንም ሰው ቢሆን ለሰው ታዘነ፣ ለሰው አክብሮት ተሰጠ፣ ለዲሃ ታዘነ፣ በእኩልነት ተመለከተ፣ ፈጣሪ ጌታውን ተፈራ፣ የማይወደድና የማይፈራበት ምንም ምክንያት የለም። ለሙስሊሙ አንድነት፣ ለሙስሊሙና ለክርስቲያኑ አንድነት አለቅሳለሁ። በአንድ አመት ታይሆን 38 አመት አልቅሻለሁ። ይሄ መንግስትም ቢሆን ደግሞ በየመጣው መንግስት ሁላ አላህ ለሚወደው እኔ ተመርዲያት ተወግጄ አላቅም። ህዝቡን አግባባላችኋለሁ። መንግስት ህዝቡ ጋር እንዳይጣላ አደርጋለሁ። ለመንግስት አስረዳለሁ። መንግስት ይቀበለኛል፣ ባለስልጣን ይቀበለኛል፣ ህዝቡ ይቀበላል። ምናልባት እንግዲህ ይሄ ይሆናል እንጂ ልዩ ወለታ የዋልኩላቸው የለኝም። የእነሱ የህይወት መርሃቸው ምንድን ነው? ከድሮ ጀምሮ ማለት ነው ባህሪያቸው አንድ አይነት ነው፣ አይቀያየርም። ለምሳሌ በስልጣን ዘመን ብዙ የቆዩባቸው ጊዜዎች ነበሩ። በመሀልም ደግሞ የተውበት ሁኔታ ነበር ለተወሰኑ አመታት ከሁሉም ነገር ማለት ነው። አጠቃላይ በስልጣን ዘመን ላይ ሙሉ ለሙሉ ተው ነበር እንደዚህ በአመራር ደረጃ ላይ እና በአመራር ደረጃ ላይ በነበሩበት ሁኔታና አሁን ተራሰውም ሆኖ ባሉበት ሁኔታ ላይ ተመሳሳይ ባህሪ ነው የሚያሳዩት። ምንድነው ትልቅ ነገር ያስተምሩናል። ሰውየው ባለው ነገር እንደማይለክ በሀብቱ፣ በስልጣኑ፣ በእውቀቱ የተለየ ባህሪ ሰው ላይ ማንጸባረቅ እንደሌለበት ትልቅ ትምህርት ሰጥተውናል። የትኛውንም አይነት ነገር ቢኖራቸው ባህሪያቸው አንድ አይነት ነው፣ አለባበሳቸው አንድ አይነት ነው፣ አቀራረባቸው አንድ አይነት ነው እና የበለጠ ደግሞ ህፃንም ሲያገኙ ከህፃን ጋር የሚሆኑበት ባህሪ አለ። በስነ ስርዓት አዳማጭ ናቸው። ከምንም በላይ የሰውን ስሜት የመረዳት ነገር አላቸው። በተለያዩ አጋጣሚዎች በተለያዩ የውጭ ሀገራት ኖረዋል። ከብዙ የውጭ ሀገር ዜጎች ጋር ተገናኝተዋል፣ ሰርተዋል። አፍሪካዊነታቸውን በኩራት ተቀብለውታል። ኢትዮጵያዊነት ለሳቸው በቃላት ከመግለጽም በላይ ነው። የሚገርማቸው ነገር ገነት የምትባለው ሀገር እዚህ መምጣት አዲስ አበባ መምጣት ይቆጨኛል። እዛ ሳይዲያውን ሀገር እንዲሳይ በሞት እንኳ መሬቱ ውስጥ አላህ ይቀጣኝ አይመስለኝም። ሀገሬን የመውደድ ያያ ሀገሬን ባልወድ ኑሮ ሳኡዲ እንዲቀመጥ ተለምኛለሁ፣ ካናዳ እንዲቀመጥ ተለምኛለሁ፣ አሜሪካ ተለምኛለሁ። አሁንም እየተለመንኩ ነው እና ቶሎ እየተባልኩ ነው። እኔ ሀገሬን ባልወድ መንግስቴን ባልወድ ኑሮ ተካናዳ አልመጣም ነበር። ካናዳ ዱንያ አዲስ ነች፣ ሃይማኖትም አዲስ ነው፣ ሁለመናው አዲስ የሚካሄድ ነው። በጣም 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 ጥሩ ሀገር ነው። ተዛ አልመጣም ነበር። ስለዚህ አገሬን እወዳለሁ። በእውነቱ ደግሞ ተህርን አገራችን ብዙ መለያለሁ። አገራችን እኮ ብዙ መለያለሁ። እሳቸው እንግዲህ ዲነል ኢስላም ማንም ሰው በዲኑ ላይ ተጠነከረና ዲኑን ከተገበረው ዲነል ኢስላም የሚያዘው አገሩን መውደድ፣ ህዝብን መውደድ፣ ለማንም ሰው መተናነስ፣ ለማንም ሰው ማዘን፣ ከሁሉ ጋር አብሮ መብላት ነው የሚያዘው። ይሄ የእሳቸው በዲናቸው ላይ ወዲህም ሳይሉ አላህን በመፍራት ቀጥ ያሉ ስለሆነ ከዛ የሚመነጭ ነው።
ሐጂ ዑመር ኢድሪስ 10 ልጆችን የወለዱ ቢሆንም ካፈሯቸው ልጆች ውጪ በርካታ ደጋፊ የሌላቸው ልጆች ከልጆቻቸው እኩል እንደ ወላጅ አባት ሰብስበው ያስተምራሉ። አሁን እዚህ ሲቀመጥ ቀደም ባለው ጊዜ በረመዳን ወደ 100 ይሆናል ሙተዓሊሙ። ረመዳን ውጭ ባለ ወደ 50 ወደ 60 ነበር። አሁን እዚህ ወደ 40 አለ። ቀለባቸውን የምችለው እኔ ነኝ። ቁርሳቸው ምጽ ነው። አሁን ማፍጠሪያቸው ዘኑ ማንተን ማለቻቸው በሰው ሐሳብ ነው የኖርኩት። ተልጆች ተባልተቤት የባልተቤት ጋር በርቻላቅ ልጆች ጋር በርቻላቅ እመበለው ተማሪዎቹ ጋር ከመስሪያ ቤታቸው መተው ቤታቸው ገብተው ምሳ ይበሉ። የተለየ እንደ ባለስልጣን የተለየ ምግብ ተዘጋጅቶላቸው አይበሉም። በፍጹም ገብተው ከመንፈስ ልጆቻቸው ጋር ነው። የመንፈስ ልጆች ሽሮ የሆነ ነገር ይሰራሉ፣ እሳቸው ጋር ነው የሚበሉት። ይሄ እሳቸውን በጣም ለየት ያደርጋቸዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በኖሩባቸው ዘመናት ባበረከቷቸው አስተዋጽኦች በዓለም አቀፍና በሀገር አቀፍ ደረጃ በርካታ ሽልማቶችንና ዕውቅናዎች ተበርክተውላቸዋል። ከሁሉም ሽልማቶቻቸውና ዕውቅናዎቻቸው በሐምሌ ወር 2011 ዓመተ ምህረት ከአዲስ አበባ ዩኒቨርሲቲ የተሰጣቸው የክብር ዶክትሬት ሽልማት ግን በልባቸው ውስጥ በደማቅ ብዕር ተጽፏል። በአዲስ አበባ ዩኒቨርሲቲ ሴኔት ሙሉ ፈቃድና ከዩኒቨርሲቲው አስተዳደር ቦርድ በተሰጠኝ ስልጣን መሰረት ዶክተር ኦፍ ሁማን ሌተርስ ሆነሪስ ካውዛ የተሰኘውን የክብር ዶክትሬት ዲግሪ ስሰጠው ከፍተኛ ክብር ይሰማኛል። ይህንንም ሽልማት ክቡር ጠቅላይ ሚኒስትር ዶክተር አብይ እንዲሰጡልን እጠይቃለሁ። አሁን ይሄ ለኔ አቅም የሚፈቅድ አይደለም። የዶክተር አብይ የተከበሩ ዶክተር አብይ ተሸልሙኝ ያዛለት አረቀስኩኝ። ይሄ እኮ ለኔ አይገባኝም፣ ይሄ ደረጃ አይደለም አልኳቸው። እንግዲህ ለኢትዮጵያ ሕዝብም ሆነ ለወጣቱ ማስተላለፈው ለኢትዮጵያ ሕዝብ ለሙስሊሙም ሆነ ለክርስቲያኑ እንደዚሁ ለወላጆችም ለልጆችም ለአስተማሪዎችም ለተማሪዎችም አሁን መቼም ይሄ በሽታ መጥቶ ሁላችንንም በቤታችን አስቀምጦናል። እሱ ደግሞ አላህ ያስወግደው ይሆናል። ይለቃል ደግሞ ሌላ እንዳይከተልብን ደግሞ ሌላ እንዳይመጣ የመጀመሪያው ደራ ማስተላለፈው ተወንጀል እንቆጠብ ነው። ኃጢአት እንቆጠብ። ከፊላችንን አያድማ፣ አይግደል፣ አያፈናቅል፣ አንመቅ። ጎረቤት ለጎረቤቱ ይተዛዘን፣ ወጣት ለወጣቱ ይተዛዘን፣ አባትና እናት ልጆቻቸው ጋር ይቀራረቡ ይተዛዘኑ፣ መሪዎቻችንና ተመሪው ይተዛዘን። የፖለቲካ ወንድሞቻችን ደግሞ አመለካከታቸውን ያስተካክሉ። አገራዊ አመለካከት ይኖራቸው፣ ህዝባዊ አመለካከት ይኖራቸው። ስልጣን እኮ ፋይዳ የለውም። ህይወት ደግሞ የተወሰነ ነው። ሰው እኮ ዛሬ የኛ ሰው እኮ በሺ የሚቆጠር እድሜ አይኖርም። እንዴት ይጠኝ እንደ ቢኖር እንኳን ተመርጥ ነው አማላ ያለለት እንደሆነ ለዚች እድሜ ታሪክ ማጥፋት ጥሩ አይደለም። እና መሪዎቻችንም የፖለቲካም ሰዎች ተመካከረው አንድ ሆነው ለሀገራቸው ለህዝባቸው ሊቆረቆሩና ሊሰሩ ይገባቸዋል። የሃይማኖት አባቶች ደግሞ እንደ ሃይማኖት አባቶቻችን እውነተኛ መሆን ይገባናል። ፈጣሪያችንን ልንፈራ ይገባል። ህዝቡን ትክክለኛው ልናስረዳው ይገባል። ልንፈራው አይገባም፣ ልናሞኘው አይገባም። እና አደራ አገራዊ ህዝባዊ ሰዎች እንሆን የሚል መልእክት ማስተላለፍ እፈልጋለሁ። አመሰግናለሁ። ለሀገር አይን ማረፊያ ጠማማን ማስተካከያ ሐሳብን ሰከን አድርጎ ለመምከሪያ እንዲህ አይነት የዋርካ ጥላ ያስፈልጋል። ፈጣሪ እንደዚህ አይነት ፍቅርና እውነትን በተግባር የኖሩ የሀገር ዋርካ ሰዎችን ያብዛልን። ለተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ረጅም ዕድሜን ተመኘን።